ሁላችሁም አዳምጡ። ካሁን በኋላ መሰረት እኛ ቤት ነው የምትኖረው። ስለዚህ መሰረት አንቺ ነሽ መሰረት። እሺ ካሜራ ሮል ሳውንድ 89 እሺ አትሳቂ በለት እስቲል እዛሁን መች አለቀሰች? ምን አያት? ሳጣት ማለት አላለቀሰችም ልጅቷ። ሻውን ብሎ ወደኔ አትይ ወደዛ ይሄንን ራሱ ወደ እነሱ ብታይ ጥሩ ነበር። እኔን ታክሲ ወደ ብታዩ ማለት እኔ እኮ ላቅፋት ልሄድ ነበር። መጣ ስታዩ ፈገግ አልሻ የምትወጂው ልጅ መጣ እኮ ልቀፈው በደምብ። አሁንም ተነስቼ አሁን ከገዛሁት የሆነ ነገር አመጣሁላችሁ። ለዚህ ቁጭ አይ ተው በቃ አልመለሰች። ቆይ መልሰው እንዳትበለው። እዚህ ነው ህይወትን የማላምናት። እዛው እንግባ ወይስ ምን ተፈጠረ? ብሩክታዊት በስሜ ቁረጥ አሪፍ ከስምሽ እንጀምር። ምንድን ነው የሚያት? ምን እንታዘዝ? ድራማዊ ነው። ስምሽን ትክክለኛ ስምሽን፣ ከዛ ካራክተሩን፣ ከዛ ደግሞ ለካራክተሩ ምን አይነት ቦታ አለሽ? ካራክተሩ ተመችቶሻል? ስሜ ትክክለኛ ስሜ ብሩክታዊት ይባላል። እሺ። የካራክተር ስሜ ግን ቤቲ ይባላል። እሺ። ካራክተሩ እንዴት አየሽው? ካራክተሩ ላንቺ ምንድነው? መጀመሪያ ካራክተር ስንመለከት ያው ገጸ ባህሪ አይደለ? ገጸ ባህሪ ማለት ደግሞ የገሃዱን ዓለም የሚያንጸባርቅ ነው። ስለዚህ ሙሉ ለሙሉ ከባህሪው የተለየም ሊሆን ይችላል፣ ሊመሰልም ይችላል። እሱ እንደሚደርሰን ነው እና አሁን ላይ ያለው ያው የአፍቃሪ ካራክተር ነው የደረሰኝ። እሺ። እስካሁን በሰራሁት እንትን ላይ በጣም አሪፍ ነው። በጣም አሪፍ። ካራክተሯ እንዴት ነች? ተስማምታሽ ነው የምትሰሪው ወይስ ላንቺ ምን አይነት ኢፌክት ፈጥሮብሻል? እንዴት ነው የምትሰሪያት? እስኪ ወደሽ ነው የምትሰሪው ነው ወይስ ግዴታ ሆኖብሽ ነው እየሰራሽ ያለሽ? ኖ እሱማ ያው ስራ ስለሆነ ወደ ነው የምትሰራው። ኦኬ። ነውራም በአለገ አታ በአለገ ህዝቤ ያው እሱን ለመወሰን አልችልም፣ ምክንያቱም ዲቴል በደንብ አላውቀውም። ኦኬ። አንቺ የምታውቂው በድራማው መልኩ ብቻ ነው? ያ በድራማው መልኩ ነው። ዝም ብለሽ አስርም ያስቅሽ እኮ ያስቅሽ፣ ምንም ችግር የለውም። ሳቂ ማልከለቋ አትጉረሹ ወረሰችው አንተን ላይ ወክል ይችላል ብያለሁ። ግን ደግሞ ወደ ነው የምትሰራው። ካልወደድከው ገሃዱን ዓለም ሊያንጸባርቅ ስለማይችል ወይም ደግሞ ሪል ላይፍ ሊመስል ስለማይችል ግዴታ ያንን መስለን መስራት ያለብን። እሺ ቤቲ እንደምናያት እንግዲህ አፍቃሪውና የምትሰራበት ካራክተር ነው። እሺ ቤቲ፣ ስለ ብሩክታዊት ስናወሳ ደግሞ ብሩክታዊት ምን አይነት ሰው ነች? ከቤቲ ጋር ምን የሚያመሳስላት ነገር አለ? ብሩክታዊት እስኪ ለሬስ እናርግ። አሁን ቻው ጸጉሩ ፊት ሽሏንች ይጣመም ምንም አይደለም። ምንድነው ቢጣመም? እሺ ቀጥል። አሁን በቃች እኔ አንዴ ተበለስ ከተበለ ለመደበቅ አሰራበት አስቀምጣቸው ዝካም አንተ የለም ለመተይት ማለት ከአንተ ጋር ብታይ እዛው ወደ ካሜራው ሰው ወደዛ ተዞ ካስተኛ እሺ ሬዲ ስቲል ነው። አሪፍ መልስ ይመስላል። ወደ ዋናው ጥያቄ ስገባ ብሩክታዊት አሁን ላይ ፍቅር ላይ ነች? ትዳር ላይ ነች? ምን ላይ ነች? ትምህርት ላይ ነች ወይስ? ብሩክታዊት አሁን ላይ ምን ላይ ናት መሰለክ? አይ ትምህርትና ስራ ላይ ናት። ኦኬ። እሺ ፍቅረኛ የመያዝ ሀሳብ አለሽ በዚህ ጊዜ ወይስ የለሽ? በአሁኑ ሰዓት በጣም ጥሩ ጥያቄ ነው፣ ግን ያወዛግባል። ግን እኔ በአሁኑ ሰዓት ፍቅረኛ የመያዝ ሀሳብ የለኝም።
እሺ መያዝ ሀሳብ የለሽም ግን እንዳጋጣሚ ይሄ ነገር ቢከሰት ምን ታደርጊያለሽ? ቶሎ ትገቢያለሽ ወይስ ትወጪበታለሽ? ይሄን እንድትመልሽልኝ። እሱ ያው ፍቅር የፈጣሪ ፈቃድ ስለሆነ አይታወቅም። ራሴን ሬዲ አድርጌ በማንኛውም ታይም ጠብቃለሁ። ግን ደግሞ ይዛለሁ ማለትም አልይዝም ማለትም አልችልም። እሺ ፍጹም ድራማ ላይ እንዳየሽው እንግዲህ ደስ የሚል ክሩ ነው። ከክሯችሁ ውስጥ የሚመች ሰው ወይም ላንቺ አንደኛ የምትይው ሰው ማን ነው? ባሌ ኦ ማይ ጋድ ኦ አይ ስቀደስ ነው። ኦኬ እሺ እሺ ፍፄንም ካራክተሩ ስሙ ማን ነበር? ትክክለኛ ስሙ? የፍፄ ካራክተር ሄኖክ ይባላል። ሄኖክ እና ሄኖክን በሪል ላይፍሽ ብታገቢ ምን ይመስልሻል? ምን ብትዩ? የምር የሪል ላይፋችሁ ፍቅረኛ ብትሆኑ ምን ነው ያለሽ? ናተኛ እዚህ ጋር እንደ እናትህም ባይሆን ጸጉርህን እየዳበስኩ ላስተኛ እሞክራለሁ። ምን ታውቃለህ ደግሞ ምን ተፈጥሮ ካትናርጋ ስትስቅኔ ተነስቶ ይበቃል። ሲን 20 ሲበሉ ሲጫወቱ ሲስቁ ሞንታጅ ነው። አክሽን እኔ በሰራተኛ አይደለም ሻውን ብሉ ወደኔ አትይ ወደዛ ይሄንን ራስ ወደ እነሱ ብታይ ጥሩ ነበር። እኔ ማለት ነው ያገባባል ጀምራችኋል እንዴ? አቡርሳት ኧረ ካሜራ አስገባ ሳሚ